አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? አንተ ማን ፈራጅ አድርጎ ልጁን የምትደበድበው? የጋዜጠኛ ሶፎንያስ ዋሲሁን ጉዳይ አሁንም በጣም እያነጋገረ ይገኛል። በሀገር ውስጥም እንደዚሁም በውጭ ያሉ ኢትዮጵያውያንን ጨምሮ ብዙዎች ሀሳብ እየሰጡበት፣ እንደዚሁም ባልጠበቅነው መንገድ ደግሞ ሀገራችን እዚሁ ኢትዮጵያ ውስጥ ቁጭ ብለው ይህንን ጸያፍ ተግባር እንግዲህ የሚደግፉ መደገፍ ብቻም አይደለም የዚህ መጥፎ ተግባር አራማጅ ወይንም ደግሞ ተጠቂ የሆኑ ሰዎችም እንዳሉ ነው እየሰማን ያለ ነው። እንግዲህ ሶፎንያስን ብቻ ያወሩት ወይንም ደግሞ ለዚህ ተግባር የጋበዙት ትላልቅ አርቲስቶችና ባለስልጣናት ጭምር እንዳሉም ስንሰማ በእውነት በጣም የሚያምና የመጨረሻው ጊዜ በቃ ደርሷል የምንልበት ወቅት ላይ እንዳለን ምንም ይሄ ማረጋገጫ ነው ብዬ አምናለሁ። ወደ ኋላ ላይ እሱን እመለስበታለሁ። የዚህን የሶፎንያስን መረጃ ይዞት የወጣው ወጣት አዳማ የሚገኘው ወንድማችን እሱም የዚህ ነገር ተጠቂ ነው እያሉ ብዙዎች እንግዲህ አሁን በሚዲያ ላይ እየተናገሩ ይገኛሉ። ይህንን እንዲሉ ያስቻላቸው ደግሞ መረጃዎችን እሱ ይዞ የወጣውን መረጃዎች ጭምር እያጣቀሱ ነውና በዚህ ጉዳይ ላይ ትንሽ ሀሳቤን መስጠት እፈልጋለሁ። መርጠው ባልተወለዱበት ማህበረሰብ ውስጥ ሆነው የተመሳሳይ ጾታ አፍቃሪ ብቻ በመሆናቸው ነጋቸው እንደማይነጋ እየነገራቸዋቸው ያላቸዋቸው በጣም ሰዎች አላቸው። እንግዲህ ልጁ ቀደም ሲል እንደ አየነው በተለይ በዚህ በሶሻል ሚዲያው ላይ በዩቲዩብ ላይ ለቆት ተመልክተናል። እንደዚሁም በቲክቶክ ላይ ሁልጊዜ እየገባ በዚህ ጉዳይ ላይ ሊያወራ ይሞክራል። ልጁ እንግዲህ ይዞት የመጣው ሀሳብ በዩቲዩብ ላይ የሚያወራው ማለት ነው የሚሰራቸው ቪዲዮዎች ትንሽ ወጣ ያሉ ናቸው። ከወሲብ ነክ ጋር ተያይዞ ያሉ ቪዲዮዎችን ነው ሲሰራ የምንመለከተው። ያንን ተምኔሉን ርዕሱን ቪዲዮዎቹን እያዩ ሰዎች በጣም በብዛት አሁን ላይ ልጁንም አብረው አንተም የሱ ጓደኛ ነው ወይንም ደግሞ ከዚህ በፊት ግንኙነት አላችሁ እያሉት ይገኛሉና እንግዲህ ይሄንን የሚያውቁት ሁለቱ ብቻ ናቸው። ነገር ግን ደግሞ ፍርደ ገምድል እንዳንሆን እንደው ነገሩን ለማጣራት ብንሞክር ከጥርጣሬ ብቻ ባንነሳ ለማለት እወዳለሁኝ። ምክንያቱም ልጁ በዛ ደረጃ እሱም ተጠቂ ቢሆን ሀገሩ ላይ የሚያውቁት ጓደኞቹ አጠገቡ እያሉ ያንን ነገር ሊያደርግ ይደፍራሉ? አንድ ስልክን ወይንም ደግሞ እንደተባለው ላፕቶፕን ለመቀማት ይህንን ነገርስ ሊያደርግ ይችላሉ? ድፍረቱስ አለው ወይ ብዬ እኔ ብቻዬን ከራሴ ጋር ስማከር ነበርና እንደው ይመስለኛል ነገሩ ስለተገጣጠመ ምናልባት ከመረጃ አንጻር እሱ የሚያቀርባቸው መረጃዎች በደንብ የተገለጹ ስላልሆኑ ይሆናል እንጂ ልጁ እንደዛ ይሆናል ብዬ እኔ ለመናገር አልደፍርም። ልክ ነው፣ ዩቲዩብ ላይ የሚያቀርባቸው ነገሮች ልክ አይደሉም። የሚሰጣቸው ርዕሶች፣ ተምኔሎች የሚሰሯቸው ትንሽ ወጣ ያሉ ናቸው። ወሲብን በጣም ፕሮሞት የሚያደርጉ ልክ ያልሆኑ ነገሮች ይመስላሉ። በእርግጥ ባልሽ፣ ፍቅረኛሽ፣ ጓደኛሽ እያለ ቢጠቅስም ይሁንና ግን በዛ አይነት ነገር ደግሞ ወሲባዊ ነገሮችን ማስተማር ተገቢ ነው ወይ? ቪዲዮዎቹንስ ማን ነው የሚመለከታቸው የሚለው ነገር ትንሽ አሳሳቢ ነው። እዛ ጋር እርምት መውሰድ አለበት ብዬ አስባለሁ። ካልሆነ ግን በትክክል እሱም የሶፎንያስ አይነት ነው ብሎ መፈረጅ ትንሽ ይከብዳልና ይህንን ሙሉ ለሙሉ ለመቀበልም ልክ ነው ብዬ አላምንም። ብዙ ሰዎች እንግዲህ በተለይ እሱን እየተቃወሙ ያሉት ሰዎች አሁን ላይ ስመለከት እውነት ለመናገር ባክግራውንዳቸውን በተሻለ መንገድ ለማጥራት ሞክሬያለሁና እንደዚህ አይነት ሰዎች ራሳቸው በዛ ሁኔታ ውስጥ ያሉ ሰዎች እንደሆኑ ተገንዝቤያለሁኝ። ስፔሻሊ ግብረ ሰዶማዊነትን እንደግፋለን ወይንም ደግሞ መብታቸው ነው የሚሉ ሰዎች ናቸው እሱን በጣም በብዛት አሁን ላይ ሪፖርት እያደረጉ ስሙን እያጠፉ እንደዚህ አይነት ኮሜንቶችን እየሰጡ የሚገኙት ማለት ነው። ይሄንን በጥንቃቄ መመልከት ይኖርብናል። ስለዚህ ልጁ የሶፎንያስ አይነት ነው ወይንም ደግሞ ከሶፎንያስ ጋር ግንኙነት ነበረው ብሎ ለማለት እርግጠኛ ሆኖ 100% ትንሽ ይከብዳል ለማለት ያህል ነው። ከዛ ውጭ እንግዲህ ሶፎንያስ በጣም ከበርካታ ሰዎች ጋር እዚህ ሀገር ውስጥ እንግዲህ ግንኙነት እንደነበረው ብዙ መረጃዎች አሁን ላይ እየወጡ ይገኛሉ። የሱ የተጻጻፋቸው መረጃዎች ሀክ ተደርገው የወጡም አሉና እዛ ላይ እንግዲህ ስንመለከት ትላልቅ ሰዎች በጣም በሚያሳፍር ሁኔታ ሀገራችን ውስጥ በቃ በጣም አሁን ላይ እዚህ ላይ እከሌ ነው ብሎ መናገሩ በጣም ትንሽ ከበድ ስለሚለኝ ነው እንጂ በጣም አጸያፊ ተግባርን አብረው ሲሰሩት እንደነበረና እንግዲህ በሀገራችን ውስጥ ብዙ ሰዎች ወይንም ደግሞ ግብረ ሰዶማውያን እንዳሉ ይሄ ምንም ጥርጥር የለውም ማለት ነው። በእርግጥ በቲክታክ ላይ በተለያዩ ሶሻል ሚዲያዎች ላይ እየመጡ ራሳቸውን እያጋለጡ ያሉ ሰዎች አሉ። ብዙዎቻቸውን ታውቋቸዋላችሁ ብዙዎቹን ብዬ አስባለሁ። በባለስልጣን ደረጃና በታዋቂ ሰዎች ደረጃ ግን እኔ በተአምር አልገመትኩም ነበርና ከሱ ጋር አብረው ፍለርት ያደረጉ ሰዎች እንዳሉ ስመለከት መረጃዎችን በተወሰነ መንገድ ሳይ ያለንበት ጊዜ በእውነት በጣም ጥንቃቄን የሚፈልግ በጣም ቆም ብለን ልናስብበት የሚገባ መሆኑን መገንዘብ ያስፈልጋል። አንዳንዶች እንግዲህ እስካሁንም ድረስ ሲከራከሩ እናያለን። ምን ችግር አለው? መብታቸው አይደለም ወይ?
ውጭ ያሉ ሰዎች እንደዚህ አይነት ነገር ውስጥ ሲሆኑ ማንም መብታቸውን ሲጋፋ አንመለከትም። እንደዚሁም ውጭ የምንኖር ኢትዮጵያውያን እያየን ዝም ብለን እንደውም አፕሪሼት እያደረግን ነው የምናልፈው። ሌሎች ሰዎችን ብንናገር እዛ ዘላለማችንን ነው የምንታሰረው። ስለዚህ ከጊዜ በኋላ እዚህም ሀገር ህጋዊ ይሆናል። የመግደል የመደብደብ መብት የላችሁም። ልክ ነው፣ የመደብደብና የመግደል መብት ላይኖረን ይችላል። ነገር ግን ደግሞ በጋራ ይህንን ጉዳይ ልናወግዘው ይገባል። በጣም ከባድ ነው ይህንን ነገር አንቃወምም ብሎ መነሳትና እንደዛ የሚሉ ሰዎች አሉ። ስለ ግብረ ሰዶማዊነት አንድ ያገኘሁትን መረጃ አላካፍላችሁ። እንግዲህ ግብረ ሰዶም ማለት ቃሉ ራሱ በተለምዶ የሚያመለክተው በተመሳሳይ ጾታ ባሉ ሰዎች መካከል የሚፈጸምን የጾታ ግንኙነት ነው። ቃሉ የተገኘው በብሉይ ኪዳን በተጠቀሰችውና በኃጢአት ብዛት ምክንያት በእግዚአብሔር ፍርድ በእሳትና በዲን ከጠፉት ከተሞች አንዷ ከሆነችው ከሰዶም ነው። የሰዶም ሰዎች ከፈጸሟቸው ኃጢአቶች መካከል አንዱ ተመሳሳይ ጾታ ያላቸውን ሰዎች በኃይል ለማገናኘት መፈለጋቸው ነው። እንግዲህ መቼ ተጀመረ ካልን ግብረ ሰዶማዊነት ከየትኛው ዘመን እንደመጣ በትክክል መናገር የሚቻልበት ታሪካዊ መረጃ የለም። ይሁን እንጂ መጽሐፍ ቅዱስ እንደሚገልጸው ይህ ተግባር ከጥንት ጀምሮ የነበረ እንደሆነ መጽሐፍ ቅዱስ ያስነዳናል ማለት ነው። የግብረ ሰዶማዊነት ተግባር ምንጭ እግዚአብሔርን በመካድና የተፈጥሮን ስርዓት በመጣል የመጣ የሰው ልጅ ኃጢአት ውጤት ነው። ሐዋርያው ጳውሎስ የሰው ልጆች እግዚአብሔርን ማወቅን ባለመፈለጋቸው እግዚአብሔርም ለሚያስነውር ምኞት አሳልፎ እንደሰጣቸው ይገልጻል። ሮሜ 1:26-27 ላይ ያለ። እንግዲህ መቼ ተጀመረ ካልን በዘፍጥረት ምዕራፍ 19 ላይ የሶዶምና የገሞራ ከተሞች በፍርድ ከመጥፋታቸው በፊት ተግባሩ እንደነበረ ተገልጿል። ይህ ማለት ከጥንት ጀምሮ የነበረ ኃጢአት ነው ማለት ነው። በኢትዮጵያ በሀገራችንም እንግዲህ ግብረ ሰዶማዊነት በዓለም አቀፍ ደረጃ በሁሉም ማህበረሰቦች ውስጥ የተለያየ አመለካከትና ሕግ እየነበረው የቆየ ቢሆንም የኢትዮጵያ ባህላዊና ሃይማኖታዊ እሴቶች ይህንን ድርጊት በጥንትም ሆነ በቅርብ ጊዜ ሲያወግዙና ሲከለክሉ ቆይተዋል። በኢትዮጵያ ወንጀለኛ መቅጫ ሕግ ይህ ተግባር ከማህበረሰባዊ ሞራል ጋር የሚቃረን እንደሆነ ተደንግጎ በወንጀል ያስቀጣል ማለት ነው። እንግዲህ መጽሐፍ ቅዱስ ስለ ግብረ ሰዶም ያለው ምላሽ ምንድን ነው ካልን በተግባር መፈጸምን ኃጢአት እንደሆነ በግልጽ ያስተምራል። የእግዚአብሔር ቃል ለዚህ ተግባር የሚሰጠው ምላሽ በሶስት መሰረታዊ ነጥቦች ላይ ያተኩራል። አንድ፣ ከተፈጥሮ ስርዓት ጋር መቃረኑ ነው። ሁለተኛው፣ ከእግዚአብሔር መንግስት የሚያስቀር ኃጢአት መሆኑ። ሶስተኛው፣ ለንስሐና ለማንጻት ክፍት የሆነ ኃጢአት አለመሆኑ። እንግዲህ ከተፈጥሮ ስርዓት ጋር መቃረን ስንል እግዚአብሔር የሰው ልጅን ወንድና ሴት አድርጎ ፈጥሯቸዋል። የጋብቻን ዓላማ ዘር እንዲተካ ብዙ ተባዙ በሚለው ማለት ነው። ሁለቱ አንድ አካል እንዲሆኑ መስርቷል። ግብረ ሰዶማዊነት ይህንን መለኮታዊ ስርዓት የሚጥስ ድርጊት ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ እርኩሰት ነው እንዳለ ማለት ነው። ሐዋርያው ጳውሎስ ሰዎች እግዚአብሔርን በመካዳቸው ምክንያት ሴቶች ለባህሪያቸው የሚገባቸውን ስራ ለባህሪያቸው በማይገባቸው ለወጡ፣ ወንዶችም ለባህሪያቸው የሚገባቸውን ሴቶችን መገናኘት ትተው እርስ በርሳቸው በፍቶታቸው ተቃጠሉ በማለት ይህንን ተግባር እንደ ነውር ይገልጸዋል። እንግዲህ ሁለተኛው ከእግዚአብሔር መንግስት የሚያስቀር ኃጢአት ነው ብለናል። መጽሐፍ ቅዱስ ይህንን ተግባር ከእግዚአብሔር መንግስት ከሚያስቀሩ የኃጢአት ዝርዝር ውስጥ ያስቀምጠዋል። አንደኛ ቆሮንቶስ 6:9-10 ላይ ወንድ ሆነው ከወንድ ጋር ዝሙት የሚሰሩ የእግዚአብሔርን መንግስት እንዳይወርሱ አታውቁምን ይላል። ሌላው ለንስሐና ለማንጻት ክፍት የሆነ ኃጢአት ነው። ምንም እንኳን ድርጊቱ ኃጢአት ቢሆንም መጽሐፍ ቅዱስ ተስፋና የይቅርታ መንገድ እንዳለ ያስተምራል። ኃጢአት ሁሉ እንደሆነ ሁሉ ከዚህ ኃጢአትም ንስሐ በመግባት መንጻት ያስፈልጋል። ስለዚህ እንግዲህ በዚህ ልምምድ ውስጥ ያሉ ወንድሞቻችንን ይዘን ወደ ሃይማኖት ቦታዎች፣ ወደ ሳይካትሪስቶች ያሉበት ቦታዎች ጋር ልናደርሳቸው የግድ ነው ማለት ነው። ስለዚህ በውጭም ያሉ ሰዎች ወደው አይደለም እዚህ ነገር ውስጥ ከገቡ በኋላ በጣም ለመውጣት እንደሚከብዳቸው ህመም በራሱ መንፈስ እንደሆነ ይታወቃልና በጣም በክትትል የመንፈሳዊ ውጊያ ስለሆነ እንግዲህ በጸሎት በመትጋት መቅረት የሚችል ነው። ለማንኛውም ለወንድማችን ሶፎንያስ እግዚአብሔር ምሕረቱን ይላክለት፣ ወደ ቀልቡ የሚመለስበትን ለፈጣሪ ይቻላል። ሁሉም ነገር እንደ ቀድሞ ተወዳጅነቱን እግዚአብሔር እንዲያመጣለት እንጸልያለን። መልካም ቆይታ